ሰሞኑን የተለቀቀውን አጀንዳ እኔ የተፈበረከውን ነው የምለው አጀንዳ ተከትሎ ብልጽግና የፈበረከውን አጀንዳ ተከትሎ እነ ኦቦ ሌንጮ ለታ ቁጣቸውን እየገለጹ ነው የሚገኙት። የብሔር ፌዴራሊዝም ለማፍረስ መሞከር ኢትዮጵያን ማፍረስ ነው የሚል ጩኸት እየተናገሩ ነው። በፍጹም ካሁን በፊት ወደ ጦርነት ወደ አስገባን መንገድ ተመልሶ አንገባም። ይህ ነገር አንዴ ከእጃችን ከወጣ መመለስ ያስቸግራል፣ ይከፋ ደም መፋሰስ ያስከትላል ይላሉ። አሁን ደም ከመፋሰስ የወጣን ይመስል ማለት ነው ለነገሩ። ይልቅ እንዴት አድርገን በዚሁ ጉዳይ እናስተዳድረው ወደፊት እያልን ነው የሚያደርገው። ወያኔ ብቻውን አይደለም ይሄን ይሰራው፣ እኛም አለንበት። ወደ ሀዳዊ ነገር እንዳትመልሱን፣ የከፋ ደም መፋሰስ ያስከትላል ይላል። በኢትዮጵያ ላይ አክቹዋሊ ደም በብዛት የፈሰሰው ካለፉት 30 ዓመት ወዲህ ነው። በኢትዮጵያ ምድር ፈሶ የማያውቅ ደም እጥፍ የፈሰሰ በተለይ ደግሞ ያለፉት 7-8 ዓመታት እናውቃለንና ይሄ ደም የፈሰሰው በአዳዊ አገዛዝ አይደለም። የከፋው ደም የፈሰሰው እነ ኦቦ ሌንጮ በሚሟገቱለት የጎሳና የብሔር ፌዴራሊዝም ነው። ዛሬ እንኳን እያወራን ያለ ነው ሰውን በማንነቱ በብሔሩ በሃይማኖቱ መግደል። ይሄው ፖለቲካ ያመጣብን ጣጣ ነው። ገና መፍሰሱም አላቆመም። የነ ኦቦ ሌንጮ ለታ ፖለቲካ በዓለም ላይ ኋላ ቀሩ ፖለቲካ፣ ማንም ሀገር የማይከተለው የዘር ፖለቲካ፣ ደምና አጥንትን የሚቆጥር ፖለቲካ፣ የቤት ሰራተኛን ቋንቋ እንዳታስተምርብኝ ብሎ የሚያባረረው ፖለቲካ፣ ጥላቻ ላይ የተመሰረተ ፖለቲካ፣ አማርኛ እንዳታስተምርብኝ ልጄን ሰራተኛዬን አባረርኳት ያሉት ፖለቲካ ምን እንዳተረፈ አናውቅም። ይሄ ጥላቻ ነው ሊያወርሰን የሚችለው። ከሰብአዊነት የጎደለ ሰብአዊነት ማለት ዩኒቨርሳል ነው። እንኳን በክልል በሀገር እንኳን ትታጠሪ ሰብአዊነት ዩኒቨርስ ዓለም አቀፋዊነት ከዛም ይከፋል። ከሰውነት ያነሰ የመንደር ፖለቲካና የሰፈር ፖለቲካ ነው በእርግጠኝነትና ሀሳባቸው ውሃ ይቋጥር ደም ያፋስሳል። የከፋ ያሉት ደም የሚያፋሰው ማን እንደሆነ ተመልክተናል። ነገር ግን ለምንድነው እንደዚህ የጮሁት ስትይ ውሸት ነው። ይሄን ነገር ለምን ማስጮህ ተፈለገ ነው ዋናው ነገር። ሰሞኑን በፍጹም ሊያደርጉት የማይችሉት ስልጣን ላይ የወጡበት ነውና አብይም እነ ሽመልስም ገና በዚሁ ስሌት እንገዛበታለን የራሳችንን ብዙ ነገር እናደርግበታለን የሚሉት ነገር ነውና ምን አደረጉት? ትናንት አንቺ እንዳልሽው ሆነ ብለው ሊያፈርሱት የፈለጉት ነገር ስላለ አስቀድመው ያለማምዱሻል በእንደዚህ አይነት አማርኛ። ገና እነሱ ለገና ስለልዩ ጥቅም ስለምን ብዙ ነገር ነው የምንሰማው። ስለዚህ ለምንድን ነው ይሄን ነገር ያደረጉት? እና አብይ እነ ሽመልስ እና አባዱላ ሲመካከሩ ነው የምናያቸው። እንደዚህ አይነት መዋቅር ላይ እናደርጋለን አይደለም። እና ያን አስቂኝ ወሬ እንዳታምኑ ነው ሁላችሁም እንዳታምኑ። ሐሰት ነው። መረጃ ፈብሪኮ በውስጥ እንዲበተን ያደረገው ራሱ ኦህዴድ ነው፣ ሌላ ሰው አይደለም። ይሄን መረጃ ያወጡት ማናቸው? የኦህዴድ ባለስልጣናት ናቸው። አንድ እንደነገርኳችሁ አንድነት ይፈጥሩ ያሉትን ኃይሎች ይበትኑላል በማለት ነው። ፍጹም ውሸት ነው። የሚሆን ነገር የለም የሆነ ነገር ከተባለው ነገር ውስጥ ማለት ነው። ሌላው ይሄ ፋኖን እየደገፈው ነው የተሰባሰበ ነው ህዝቡ የሚለውን ነገር ሁሉ ድጋፍን ወደዚህ ከፍሎ ለመውሰድ ይሄማ ከሆነ እኛ ምን ፈልጋለን እንዲል። ምክንያቱም ከግማሽ በላይ ያገዛዙ ሰራዊት እንደውም 60 እና 70% አማራ ክልል ውስጥ ነው ያለው። በድሮን በጀት ታግዞ ውጊያ እየካሄደ ነው። 2 ዓመት አልፎት 3ኛ ዓመት እየተጠጋ አልተቻለም። እየተጠናከሩ መጡበት የበለጠ ነው። ሌሎች ጋር ያደረጉ ብዙ ነገሮችን አደረጃጀታቸውን ብዙ ነገር እያደረጉ ዛሬ እናንተ እናወራበት ሰዓት ላይ ጎጃም ላይ የዶኖ አሰሳ እየተካሄደ ነው። ስለዚህ ይህን ኃይል ሁሉ መከፋፈልና ማወናበድ ማማረድ ስለሚያስፈልግ በሀሰብ ወደ በምናምን ተሞክሮ ያልሆነውን ነገር ይህንንም ክረምት ለማለፍ ስለሚያስፈልግ ይህን ህዝብ ማደንዘዝ ያስፈልጋል። ስለዚህ ከዚህ ተረት ምንም ነገር የለው። እኔ እነ ጀዋርም ለትናንትና ለዛ ነው ትንሽ ተናገርኩት። ምን ነካቸው? ራሳቸው አውጥቶ በሚሰጡት እንትን ለምንድን ነው ይሄ የተፈለገው? አጭ ይሄን ነገር መበራረዝ የተፈለገው ማጥጮ የተፈለገው የሚለውን ትመለከቱ ነው። የውሸት አጀንዳ ነው፣ የማይደረግ ነው። ሌንጮ በዚህ ቢናገር ሐሳቡን ነው የተቸለው፣ የሚሆን ነገር አይደለም። ገና ያመጡበትና ብዙ ጊዜ እንሄድበታለን ያሉት ነው። ከሆነም ሊሆን የሚችለው ትናንትና መት እንዳለችው ልክ ልዩ ኃይል ይፍረስ ብለው እንዳደረጉት ሌላ ክልል ላይ ሊሞክሩት ይችላል እንጂ በፍጹም ኦሮሚያ ለ6 ለ7 ለ5 የተባለው ነገር የሚሰራ አይደለም። እንደውም ዛሬ አዲስ አደረጃጀት እያዋቀረ ነው። በቢሮ የነበሩትን በኮሚሽን በኢንስቲትዩት በምን እያደረገ ነው ኦሮሚያ ክልል። ስለዚህ ይህንን የውሸት ወሬ ይዘን እንዳትወናበዱ፣ ትኩረታችሁን ኳሷ ላይ ብቻ አድርጎ የሚለውን ነገር መናገር ስለሚያስፈልግ ነው። መት ይመስል አንድ ጊዜ መጀመሪያ አካባቢ ፍትህ ሳትታገት እነ ጋዜጠኛ ተመስገን ደሳለኝም ሳይታሰር ድርጅቱም ሳይዘጋበትና ሳይቆም ሁሉ ነገር አባብላ ገመዳ ብሎ አባዱላን ገመዳ የጻፈው ነበር ትዝ ይል እንደሆነ
አባብላ ገመዳ ብሎ እንዴት ከነዚህ የዚህ የኦህዴድ ፖለቲካ ጀርባ እና አብይን እነ ሽመልስን ምናምን ኮትኩቶ የሚያመጣው ጎድ ፋዘር የተባለው ዋናው አባዱላ ገመዳ መሆኑን በተደጋጋሚ የገለጸበት ነበር እና ከዛም ደግሞ አባብላ ገመዳ ብሎ ምን ያህል ያው የሀገሪቷን በወንጀል ብቻ ሳይሆን በገንዘብ እንዴት እንደተቀራመታት የምታውቀው እነሱ በሚያዘጋጁ ዝግጅት ነው። በቅርቡ ልደት፣ መጽሐፍ ምርቃት ምናምን የሚደገሰውን ድግስ ስታዩ የናጠጠ ሀብታም ነው ታውቃለህ። በጣም በጣም የናጠጠ ሀብታም እንግዲህ እዛ ጫካ እያለ የሚሰራውን ነገር ድሮ ናቅ ነበር ሲነግሩን ማለት ነው። አይ ቲንክ መቆፈር ምናምን ነበር መሰለኝ የሚሰራው ትግሉ ላይ። ከገባ በኋላ ግን የናጠጠ ሀብታም ነው። አሁን የኢትዮጵያን ሕዝብ ሀብት ቆፍሮ 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 የወሰደ ሰው ነው እና ከኋላ ሆኖ ብዙ ነገር አድቫይዝ የሚያደርጋቸው ነው። እነሱ ትላልቅ ፖለቲከኞች እንደው ሌንጮ ለታ ያዳቆነ ሴጣን ሳያቀስስ ነው ምናምን የሚባል ነገር አለ አይለቅም። በቃ ይሄ የተነከሩበትን የዘር ፖለቲካ እስከ መቃብራቸው ድረስ እንደማይላቀቁት ተመልከት። አንተ እንዳልከው ይህን ሁሉ ዋጋ ሲያስከፍል ኢትዮጵያ በታሪኳ እንደዚህ አይነት ክፍፍል እንደዚህ አይነት እርስ በርስ መጨራረስ ታይቶባት አይታወቅም። ይሄንን ነጮቹ ዲዛይን አድርገው ሰጧት። ለነማን ሰጡ? ለነ ሌንጮ ለታ ለነ መለስ ዜናዊ ምናምን ሰጧቸው። ይኸው ደማችንን እያፈሰሱ አሁንም ኦቨር ማይ ዴድ ቦዲ እኔ ካልሞትኩ በስተቀር ይሄ አይቀየርም እያሉ ነው። ባይዘው ብዙዎቹ እንደዛ ነው የሚሉት። ሞተን ካልሆነ በስተቀር ይሄ ስርዓት በዚህ አካሄድ አይቀየርም ነው የሚሉት። አብይ አህመድ ደፍሮ ይሄንን ነገር ሊቀይር አይችልም። የነ አባዱላ ልጅ ነው፣ ሊቀይረው አይችልም። ሊቀይረው ከፈለገ ሌላ ሲስተማቲክ ሌላ ጉድጓድ ቆፍሮልን ነው ሊሆን የሚችለው እንጂ ጄኒውንሊ ይሄ ፌዴራሊዝም የዘር ፌዴራሊዝም ነው ኢትዮጵያን እንትን እሱ ለካድሬዎቹ ይንገራቸው። ይሄ በተለይ በኢትዮጵያዊነት ስም ላሉት እሱን ፊድ ያደርጋል። እሱ ነው የሚያጎርሳቸው እየሄዱ ሌላውንም ምርኮ ለመሰብሰብ ወደዚህ ወደኛ ምዶ ልባችን ለማመውቅ ነው እንጂ የሚመጣው ሌላ ስር የሰደደ እጅግ በጣም ጭራሽ ውስብስብ የሆነ ተንኮልና ሴራ ነው ይዞ የመጡት እና አሁን በዛ ሽፋን እንትን ብለው ነው ሁሉን ነገር እነዚህ ሰዎች ናቸው የሚያደርጉት እና አባዱላ እነ ሽመልስ አብዲሳ ምናምን ናቸው ከጀርባ ቁጭ ብለው። ሌላው የብልጽግና ተከታዩ አጋር ፓርቲው ሌላው ተወክላል ተብሎ እንጀራ የተሰጠው ስራ የተሰጠው አይገባም እዚህ ውስጥ። በዝግ ችሎት ነው ራሳቸው ሁሉን ነገር ሴራውን ቀመሩን የሚሰሩት ኦህዴዶች ብቻ ማለት ነው። እና በጣም ያሳዝናል። አናምንም ነው አንተ እንዳልከው አናምንም፣ እንታገላቸዋለን። ትክክል መቲ። ሰዓታችን ከማለቁ በፊት ከአማራ ክልል ወደ ደረሱን መረጃዎች ቶሎ ቶሎ ለማቅረብ እሞክራለሁ። በአማራ ክልል እንግዲህ ውጥረቱ በቀጠለበት በአሁኑ ወቅት ከትናንት በስቲያ ጀምሮ የፋኖ ኃይሎች በድጋሜ ወደ ተለያዩ የጎንደር ከተሞች በመግባት ጥቃት እንደፈጸሙ ያው ተንቀሳቃሽ ምስል ጭምር የደረሱን መረጃዎች ያመለክታሉ። በጣም ድንገት በመግባት ነው እንደዚህ አይነት ነገሮችን እየፈጸሙ ያሉት። ከሰሞኑ አንድ ቪዲዮ አለን መሰለኝ መቲን በተመለከተ የደረሰን፣ ቀኑም ተጽፎበታል። ሰኔ 10 ቀን ነው፣ ከትናንት ሰኔ 24 ቀን ነው፣ 10ኛ ወር ማለት ነው። በከተሞች እየገቡ በድጋሚ ነው የገቡት። በነገራችን ላይ እንደዛ እያደረጉ ነው የሚገኙት ነገሮች እየተባባሱ ነው። ይበቃናል። ቪዲዮ እንግዲህ ትናንት ነው እንደዘገብንላችሁ ደግሞ በወለጋ በኩል በአራት አቅጣጫ ጥቃት መፈጸማቸውን ቢዛሞ ነው እነሱ የሚሉት እንትን ብለናቸዋል። በሚሊሻዎች ላይ ጥቃት መውሰዳቸው ታውቋል። ሌላው ከጎንደር ጠቅላይ ግዛት ውጊያ ተደርጎ ነበረ። ከባድ ውጊያ ነው ትናንት። አሁንም መቆሙን እርግጠኛ አይደለንም። የበላይ እዝ የ305ኛ ኮር ፋኖች በተወሰዱት የተቀናጀ እርምጃ የሻለቃ አዛዥን ጨምሮ ከ50 በላይ ወታደሮች ህይወታቸው እንዳለፈ ነው መረጃ የደረሰን። ከህይወታቸው ካለፈው ባሻገር 125 ወታደሮች ከባድና ቀላል መቁሰለኛ ሆነው ከውጊያ ስምሪት ውጭ መደረጋቸውም ተገልጿል። በዚህ ተጋድሎ አንድ ብሬን ከነ ሙሉ ሽንሽኑ ጨምሮ ከ50 በላይ ክላሽንኮቭ ጠመንጃዎችና ሌሎች ወታደራዊ ቁሳቁሶች በምርኮ አግኝተናል በማለት ከጎንደር ጠቅላይ ግዛት እዝ ያሉ አርበኞች ያደረሱን መረጃ ያመለክታል። እዛው በደብረ ማርቆስ ደግሞ ጎጃም በቴዎድሮስ እዝ 206ኛ ኮር የሰርጂካል ኦፕሬሽን ምድብተኞች በደብረ ማርቆስ ከተማ የአገዛዙን ጥምር ጦር ጭኖ ሲንቀሳቀስ በነበረ ተሽከርካሪ ላይ የደፈጣ ጥቃት ፈጽመው 17 ወታደሮች ህይወታቸው እንዳለፈና የተቀሩት እንደቆሰሉ ነው መረጃ የደረሰን። የሰርጂካል ኦፕሬሽን ምድብተኛ አርበኞቹ በምስራቅ ጎጃም ዞን አስተዳደር ቢሮ ላይ የፈጸሙት ጥቃት ሌሎች ያገዛዙ ኃይሎች መገልገያ ቁሳቁሶችም ወድመዋል ነው የሚሉት ያደረሱ መረጃ ከስፍራው የሚያመለክተው። ሌላ ወደ ወሎ ይወስደናል። ወደ ምኒልክ እዝ አሃዶች ሁሉት 106ኛ ኮር እና 303ኛ ያሳምነው ኮር በጋራ በመሆን ከባድ ነው ይሄ የተደረገው ሻለቃ
ሻለቃ መሪን ጨምሮ በርካታ ወታደሮች ላይ ነው ጥቃት መፈጸማቸውን የሚናገሩትና በተለያዩ አቅጣጫ በ3 4 አቅጣጫ መጣብን ነው የሚሉት። የመከላከያ ሰራዊት እና ጥምር ጦሩ ከጋሸና ቡያ፣ ከሐሙሲት፣ ከኩል መስክ፣ ከስታይሽ፣ ከገነተ ማርያምና ከሻሎ በ5 አቅጣጫ ነው ጥቃት ለመፈጸም ወደ ስፍራው የገባው ነው የሚሉት ወደዛ አካባቢና ከዛ መረጃው አስቀድሞ እንደርሶ ስለነበረ ባሳቻ ቦታ ላይ አድፍጠን ጠበቅ ነው የሚሉት። የሚኒልክ ዕዝ ኃይሎች ባደረጉት በዚህ ጥቃት እጅግ በርካታዎች ህይወታቸው ማለፉን ነው የገለጹልን። በዚህ አውደ ውጊያ ከተገኙት ወይም በአገዛዙ ላይ ከደረሱት ጉዳቶች ባሻገር 1 ሻለቃ መሪ ተደምሷል ይላል። 53 እግረኛ ሰራዊት ህይወታቸውን አጥቷል። 39 ቁስለኛዎች ተመዝግበዋል ይላል። ይሄ ከነምሬ ወዳጆ የደረሰ መረጃ ነው። ተመልካቾቻችን፣ አድማጮቻችን አሁን ዛሬ ከነጋ በጎጃም በተለያዩ ግንባሮች አገዛዙ የድሮን ቅኝቶችን እየፈጸመ ነው። አንዳንድ ቦታ ላይ ጥቃት ፈጽሟል የሚሉ አሉ። ነገር ግን ማረጋገጥ አልቻለም ከስፍራው። ነገር ግን በጎጃም በበርካታ ቦታዎች ላይ የድሮን ቅኝት እየተደረገ መሆኑን ከዚህም ባሻገር የሆነ አንድ መረጃ አግኝተናል። ግን መቅደም እንዳይሆን ሳናረጋግጥ እንዳናወራው የሚል ነው። ከድሮኖቹ ጋር በተያያዘ ማለት ነው። በጎጃም ከተካሄደው የድሮን ጥቃት ጋር በተያያዘ የደረሰን አንድ መረጃ አለ። ነገር ግን ከሌሎች ፋኖ አመራሮች ይህንን ማረጋገጥ አለብን። በአማራ ክልል ያለው ነገር አሁንም ወታደራዊ ትንቅንቁ እንደቀጠለ ነው። መሐመድ ተሰማ ሌሎቹ አገዛዞች እየመጡ አሚኮ ላይ የተሳሳተ ፎቶ እየለጠፉ የተለያየ ነገር እያደረጉ እንትን ይላሉ። እነ ፕሮፌሰር መስፍን አርአያ በሽምግልና የሚፈታ ነገር ያለ ይመስል ሐምሌ ምናምን ጠብቁን ይላሉ፣ ይቀልዳሉ። ነገሮች ግን በሁሉም አቅጣጫ እንደምትመለከቱት ነው እየከፉ የመጡበት ነው። መቀሌም እንዳያችሁት ጭር ያለችበት ሁኔታ ላይ ነው የሚታየው። አጠቃላይ ውጥረቱ አይሏል ማለት ነው። የሆነው መረጃችን ነው። መልካም አመሰግናለሁ ደሬ። ከስዊዝ እየደወሉልን ነው። አይ ቲንክ ሀሳባቸውን ሊሰጡንም ፈልገዋል፣ ግን ሰዓታችን እየሄደ ነው። ግን እስቲ ቪዲዮችንም እንዳልከው እየላኩልን ነው። እስቲ አንድ ቪዲዮ በአማራ ላይ የሚፈጸመው የዘር ፍጅት ይቁም፣ ቤተ እምነቶች ማቃጠል እና ምዕመናንን መጨፍጨፍ ዓለም አቀፍ ወንጀል ነው። በአርሲ በኦርቶዶክስ አማኞች ላይ የሚፈጸመው ተከታታይ ጭፍጨፋ፣ ማፈናቀል በአስቸኳይ ይቁም። ቤተክርስቲያን ማቃጠል አውሬነት ነው። ይህ አማናዊ ስለሆነ በጣም እናወግዛለን። አብይ አህመድ ገዳይ ነው። አብይ አህመድ በህፃናት በእናቶች በደም የታጠበ ነው። እጁ በደም የተጨማለቀ ነው። አብይ አህመድ ኢትዮጵያንን በመጨፍጨፍ የኢትዮጵያኖቹን ደም በመጠጥ ይበቃል። ልክ ነው። አመሰግናለሁ ደሬ። እንግዲህ ዋና ዋና መረጃዎችን በዚህ ሁኔታ አቅርበናል። ከዚህ በኋላ ባልደረቦቻችንም እንግዲህ ይቀጥላሉ። እንግዲህ ከቻልን በኋላ የኢትዮጵያን ቀን ላይቭ ለመግባት እያሰብን ነው። እንግዲህ አንተ ስቱዲዮ ከገባ ከአንተ ጋር እንገባለን። ሌሎች ባልደረቦች ጋር ሊንክ ትልኩልና ቀጥታ ያለውን ነገር ያው አውቃለሁ። አንተ እንትን እዚህ መሆን እንደነበረብን ልብህ በጣም እንደሚባባ አውቃለሁ እዚህ ባለመኖር፣ ግን ያው አንተን ተክተን በቦታው ስለምንገኝ ምንም ችግር የለም። እኛ በቦታው እንተካልሃለን። ስለዚህ እጅግ በጣም አመሰግናለሁ። ለሁሉም የከበረ ሰላምታ አቅርቢልኝ። እናቀርባለን። መልካም ጊዜ። አመሰግናለሁ። ቴንክ ዩ በቲ